ታምረ ኢየሱስ ስታነቡ ሰምታችሁ ይሆናል ወይ ሲነበብ ሰምታችሁ ይሆናል። ምን ይላል? እቤት ውስጥ ከሚደረግ 10 ጸሎት ቤተ ክርስቲያን ውስጥ የሚደረስ አንድ ጸሎት ይበልጣል። እቤት ውስጥ ከምናደርገው 10 ጸሎት ቤተ ክርስቲያን የምትደረግ አንዲቱ ትበልጣለች። እቤቱ ሆኖ የሚጸልይ ሰው እግዚአብሔር ምንም እንኳን በዓለሙ ሁሉ የሞላ ቢሆንም እቤቱ ሆኖ የሚጸልይ ሰው ለንጉሱ በመልእክተኛ ሐሳቡን የሚልክ ሰው ይመስላል። ቤተ ክርስቲያን ገብቶ የሚጸልይ ሰው ግን ንጉሱን በመንበሩ ፊት ለፊት ቀርቦ ጉዳዩን የሚያስረዳ ሰው ይመስላል። ቤተ ክርስቲያን የእግዚአብሔር የንጉሱ ቤት ናት። ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ላይ ሲናገር ቤተ ክርስቲያን ሲናገር ወእዝዘከ ከመ ታስተራት ኩሎ ዘውስተ ቤተ ክርስቲያን አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው። እኔ እስከምመጣ ድረስ የቤተ ክርስቲያንን ነገር ታከናውን ዘንድ አዝሃለሁ አለው ጢሞቴዎስን። ይችም ቤት የእውነት መሰረት የሕያው እግዚአብሔር ቤት ናት ይላል። የእውነት መሰረት የሕያው እግዚአብሔር ቤት ናት። ስለዚህ እግዚአብሔር ቤተሰቦች አሁን ቤተ ክርስቲያን ውስጥ በሄድን ጊዜ ከንጉሱ ጋር ፊት ለፊት ነው የምንነጋገረው የምንቆመው።